ሰርቫይካል ራዲኩሎፓቲ ማለት የአንገትና የእጅ ህመም አይነት ነው። የዚህ ህመም መንስኤው አንገታችን ላይ ያሉ ነርቮች ጫና በሚያድርባቸው ጊዜ የመቁሰል ወይም ደግሞ የቁስለት አይነት ሁኔታ ስለሚኖር ይሄ አንገት ላይና እጅ ላይ ህመም ያመጣል ማለት ነው። የሰርቫይካል ራዲኩሎፓቲ ዋና ዋና ምልክቶች የአንገት ህመምና ወደ እጅ የሚሄድ የመውጋት፣ የማቃጠል፣ የመቆጥቆጥ፣ የመደንዘዝ አይነት ስሜቶች ይገኙበታል። እንደዚሁም እጅ ላይ የመድከም፣ የመዛል አይነት ስሜት አለው። እነዚህ የሰርቫይካል ራዲኩሎፓቲ ዋነኛ ምልክቶች ናቸው። የሰርቫይካል ራዲኩሎፓቲ የአንገት ህመም መንስኤዎች ምንድናቸው? አንደኛ አንገታችን ላይ ከዚህ በፊት አደጋ ደርሶብን የሚያውቅ ከሆነ ይሄ እንደ አንድ መንስኤ ሊሆን ይችላል። ምክንያቱም በአደጋው ጊዜ አንዳንድ አንገት አካባቢ ያሉ ስትራክቸሮች ጉዳት ደርሶባቸው ሊሆን ስለሚችል ማለት ነው። ሁለተኛው ደግሞ መንስኤ እድሜ ነው። ብዙ ጊዜ እድሜያችን በሄደ ቁጥር ሰውነታችን ውስጥ ያሉ ስትራክቸሮች ተፈጥሯዊ የሆነ ኳሊቲያቸውን እያጡ ስለሚሄዱ እድሜም አንዱ ለዚህ ህመም ፋክተር ነው ማለት ነው። ሌላኛው በቂ የሆነ የአካል እንቅስቃሴ አለማድረግ የዚህ ህመም ሌላኛው መንስኤ ነው። ሌላኛው ደግሞ ፑር የሆነ ፖስቸር ካለን ያ ማለት አቋማችን ስነ አቋማችን ፖስቸር ይባላል። ፑር የሆነ ፖስቸር ካለን የመግበጥ እንደዛ አይነት ነገር ካለ ይሄም ለሰርቫይካል ራዲኩሎፓቲ ያጋልጠናል ማለት ነው። ብዙ ጊዜ 85% የሚሆኑ የዚህ ህመም ተጠቂዎች 12 ሳምንት ባልሞላ ጊዜ ውስጥ ህመሙ ራሱ በራሱ ያገግማል፣ በራሱ ይተዋቸዋል ማለት ነው። ነገር ግን ህመሙ በቀላሉ የማያቆም ከሆነ ወይም ህመሙ ከበድ ያለ ከሆነ እንደየሰዎቹ የህመም ሁኔታ የተለያየ አይነት የህመም አማራጮች አሉ ማለት ነው። ስለዚህ እነሱን አሁን ከዚህ በታች ባጭሩ ዘርዝርላችኋለሁ። አንደኛ ኢሞቢላይዜሽን ይባላል። ይህ ማለት እንደዚህ አንገት ላይ የሚደረግ ኔክ ብሬስ አለ፣ አንገት ላይ የሚደረግ እንደዚህ መደገፊያ አለ፣ እሱን መጠቀም ነው። እሱን ግን ከ2 ሳምንት በላይ መጠቀም ሐኪሞች አይመክሩም። ሌላኛው ማስታገሻ መድኃኒቶች ነው። ሶስተኛው ፊዚዮቴራፒ ነው። ከበድ ያለ ደግሞ ሲሆን አንዳንዴ ኢፒዱራል ኢንጀክሽን ይባላል። የተቆጣው ነርቭ ውስጥ መርፌ ሐኪሞች የሚወጉት የህክምና አማራጭ አለ። ሌላኛው ደግሞ ሰርጀሪ እንደ አማራጭ ይሆናል ማለት ነው።